ዘወረደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው 7 አጽዋማት መካከል ትልቁና ዋነኛው የዐቢይ ጾም ሁዳዴ ነው። ይህ ጾም የሚጀምረው ዘወረደ በሚባለው ሳምንት ነው። ዘወረደ የሚለው ቃል የግስ ግስ ሲሆን ትርጉሙም የወረደ ወይንም የመጣ ማለት ነው። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ውድና የተከበራችሁ የቤተ ጽጌ ሚዲያ ቻናል ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለዐቢይ ጾም መጀመሪያ። ዛሬ እንግዲህ ከዐቢይ ጾም 8 ሳምንታቶች መካከል አንዱ የመጀመሪያው ሳምንት ዘወረደ ነው። ስለ ዘወረደ ከማውቀው ትንሽ ላካፍላችሁ። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ከስያሜው እንጀምራለን ማለት ነው። ዘወረደ ማለት አንደኛው የመጀመሪያው ስያሜው ምን ማለት ነው ትርጉሙ የሚለውን እንይ። ዘወረደ የተባለበት ዋና ምክንያት አምላክ ሰውን ለማዳን ካለው ፍቅር የተነሳ ከሰማይ ሰማያት ከክብሩ ወርዶ ከቅድስት ድንግል ማርያም ተወልዶ ሰው መሆኑን የሚታሰብበት ሳምንት ስለሆነ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም ተብሎ እንደተጻፈው ይህ ሳምንት የሰው ልጅ በኃጢአት ምክንያት አጥቶ የነበረውን የልጅነት ክብር ለመመለስ እውነተኛውን አምላክ ዝቅ ብሎ ወደኛ መምጣቱን የምናስብበት ነው። ሁለተኛ ጾመ ሕርቃል። ጾመ ሕርቃል ይህ ሳምንት ሌላ መጠሪያ አለው። እርሱም ጾመ ሕርቃል ይባላል። ለምን እንዲህ ተባለ ካልን በ7ኛው መቶ ክፍለ ዘመን ሕርቃል የተባለው የቢዛይንታይን ንጉሥ ነበረ። በዘመኑ ፈረሶች ኢየሩሳሌምን ወርወው የጌታችን መስቀል ማርከው ወስደው ነበረ። ንጉሥ ሕርቃል ከፋርሶች ጋር ተዋግቶ መስቀሉን አስመለሰ። በጦርነቱ ወቅትም ክርስቲያኖች ንጉሥ መስቀሉን ይዞ በሰላም እንዲመለስ ሱባኤ እንይዛለን ብለው ቃል ገብተው ነበረ። መስቀሉ ተመልሶ ሲመጣ ቃል የገቡትን ጾም ጾሙ። ቤተ ክርስቲያንም ይህንን ታሪክ በማሰብና በጾሙ መጀመሪያ ላይ በመጨመር ሳምንቱን ጾመ ሕርቃል ትለዋለች። በመሆኑም የዐቢይ ጾም 55 ቀን የሆነው የሕርቃል ጾም ተጨምሮ ነው። ሶስተኛ የሳምንቱ መንፈሳዊ ትምህርቶች። በዘወረደ ሳምንት የሚዘመሩ መዝሙራትና የሚነበቡ ጥቅሶች በሙሉ የሚያጠነጥኑት በሶስት ዋና ዋና ነጥቦች ላይ ነው። ትሕትና። አንደኛ ትሕትና፣ ፈጣሪ ለፍጡር ብሎ ራሱን ዝቅ ማድረጉን ማሰብ። እኛም ጾሙን በትናሽነትና በትሕትና እንድንጀምር ያስተምረናል። ሁለተኛ ፍቅር፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዮሐንስ ምዕራፍ 3 ቁጥር 16 ላይ የሚል ቃል በዚህ ሳምንት ጎልቶ ይሰበካል። ሶስተኛ መመለስ። አዳም ከገነት ሲባረር የነበረው ናፍቆት በማሰብ እኛም በጾምና በጸሎት ወደ ቀደመ ክብራችን ወደ እግዚአብሔር የምንመለስበት መንገድ መሆኑን ያሳያል። ሌላው የዘወረደ እሁድ ማለትም ዛሬ። አራተኛ የዘወረደ እሁድ ዛሬ። በዚህ እሁድ የሚቀደሰው ቅዳሴና የሚሰማው ማህሌት ልዩ ነው። የቅዱስ ያሬድ ዜማ ዘወረደ መላእሉ ከላይ የወረደው እያለ ይጀምራል። የዕለቱ ወንጌልም ስለ ጾም አጀማመር፣ ስለ ግብዝነት መራቅና ሰማያዊ መዝገብን ስለ ማሰብ ያስተምረናል። አምስተኛ ይህ ሳምንት ለምዕመናን ጾም መከልከል ብቻ አይደለም። ጾም ከእግዚአብሔር ጋር የምንገናኝበት ድልድይ ነው። ዘወረደ ሲገባ ምዕመናን ቂምና በቀልን አስወግደው ለሰዎች ኃጢአታቸውን ይቅር ካላችሁ የሚለውን የጌታን ትምህርት በተግባር ለመተርጎም ይዘጋጃሉ። ሌላው በንስሐ ጾሙን በንስሐ ልብ ለመጀመር ወደ ንስሐ አባቶቻቸው ይሄዳሉ። ሶስተኛ ምጽዋት የወረደው ጌታ ድሆችን እንደጎበኘ እኛም የተቸገሩትን በማሰብ ጾማችንን እንጀምራለን። ሌላው ማጠቃለያ ዘወረደ ማለት የአምላክ ፍቅር ጉዞ ወደ ሰው ልጆች የጀመረበትን ምስጢር የምናስታውስበት ሳምንት ነው።
ጾሙን ስንጀምር እርሱ ለእኔ ብሎ ወረደ፣ እኔ ደግሞ ወደ እርሱ ለመድረስ በጾም እመጣለሁ የሚል መንፈሳዊ ዝግጅት ሊኖረን ይገባል። መልካም ጾም ይሆንላችሁ። መልካም የዐቢይ ጾም ይሆንላችሁ።